አሜሪካንን የደፈረች የዓለማችን ብቸኛው ሀገር ኢራን ሆናለች። የትኛውም ሀገር የትኛውም መሪ አሜሪካንን ደፍሮ የተኮሰባትም ሆነ ያጠቃት የለም። በሁለተኛው የዓለም ጦርነት በኋላ ኃያልነቷን አስጠብቃ የቀጠለችው አሜሪካ ዘመኑ ያፈራቸውን ሁሉንም አይነት የጦር መሳሪያዎች መታጠቋ፣ የመጀመሪያ የአቶሚክ ቦምብ ባለቤት መሆኗና የተቀናጀ የመከላከያ ሰራዊት ባለቤት መሆኗ ዓለም ላይ የማይደፈርና የማይነካ ኃያል ሀገር አድርጓታል። ዓለም ባጎበደደላት ሰዓት የደፈረቻት አንዲት ሀገር ብቻ ናት። የመካከለኛው ምስራቅ ቆራጥ ሀገረ ኢራን። አሜሪካ ያደረሰችባትን ጥቃት ተከትላ አጸፋዊ ምላሽ የሰጠችው ኢራን ጥቃት ከማድረሷ በፊት አስቀድማ ለአሜሪካም ሆነ ለኳታር ታጠቃቸው እንደሆነ ነግራቸዋለች። እንደ ፈሪ ብትር ጨለማን ተገና አድርጋ ከጀርባ አይደለም የወጋቻቸው። እንዲሁም በተቃራኒው እንደ ተቆጣ አንበሳ ያደረሽብኝን ጥቃት ልመልስ ሚሳኤል ልልክብሽ ነውና ጠብቂኝ ብላ